በያላችሁበት ጥሩ ጊዜ ነው የምንመኘው። ሰይፉ በኢቢኤስ ወደ መጀመሪያው እንግዳችን እናልፋለን። በቅርቡ ነው ከስር የተፈታው። እንደተፈታም ላይቭ ከ125,000 በላይ አድናቂዎቹ ልዩ የሆነውን ፕሮግራም ተከታትለውለታል። በዚህ የመዝናኛ ዝግጅት ላይ እስኪ ጋብዘው አላችሁኝ በጣም ብዙ ወዳጆቹ። እኔም ጥሪ ያቀረብኩለት ምንም ችግር የለም እመጣለሁ ብሎ ከች ብሏል። ጆን ዳንኤልን ሞቅ አድርጋችሁ እስኪ ወደዚህ ጋር ጆን ሰላም ዋው ጆን ዳንኤል ያው እንግዲህ ብዙዎች በተለይ መጀመሪያ ላይ በቲክቶክ ነው የሚያውቁ። አሁን ደግሞ ከስር ከተፈታ በኋላ ደግሞ ባለፈው በተከሰተው ጉዳይ። ለማንኛውም የሰይፉ ኢቢኤስ እንግዳ ስለሆነ እዚህ ስለተገኘ እንኳን ደህና መጣ ያላችሁት ጆን እንዴት ነበረ? የአንድ አመት ከ6 ወር አካባቢ አንድ አመት ከአራት ወር አካባቢ በማረሚያ ቤት የነበረ ቆይታ እንዴት ነበረ? ቆይ ሰይፉ በኢቢኤስ ይታያል? እዛ ይታያል? ይታያል። ይሄ ጉዳይ ከመከሰቱ በፊት የእስር ቤት ዕውቀት ይኖርሃል ብዬ አላስብም። ማለት ገብታ አላውቅም። በህይወት አጋጣሚ ወደዛ ሄድክና እንዴት ነበር ያን አንድ አመት ከ4 ወር አካባቢ ያሳለፍከው? በጣም አሪፍ ጊዜ ነበረ። ብዙ ተምሬበታለሁ። ብዙ ነገሮችን አይቼበታለሁ። ሰው ላይ አይቼበታለሁ። ቆንጆ ጊዜ ነበረ። ያው ስርም ደግሞ አልከበደኝም ነበር። ከአጎቴ ጋር ነበር የገባው ከዳይደሬዋ ጋር። ያው ስለሚያውቀው ስርን እሱ በደም አለማመደኝ። የሻማ ይባል ነበር ድሮ፣ አሁንም አለ? ጣቢያ ላይ አለ። እኔ ነበር ካቦ ጣቢያ ላይ የሻማ አንተ ነበር ብትቀበል? ቆይ አዘፈኑ ስትገባ? አይ እኔ አልዘፈንኩም። እንደዚህ አይነት የድሮ የእስር ቤት ታሪኮች በሙቪ ስንመለከት እኔም በአንድ ወቅት መታሰር አጋጣሚ ነበርና የሆነ ተሰጦን አውጣ ነገር አለ እና እንደሱ አይነት ጥያቄ አልቀረበልኝ? ዳዋ ስላለ እኔ አልተባልኩኝ። ተዘለለ። ምን አረክበት? በጣም ላይክ ቆንጆ ጊዜ ነው። ላይክ ከባድ ጊዜ ነበረ፣ ግን በህይወቴ እንኳን ሆነ ነው እንጂ ምለው የምጸጸትበት ወይ የምቆጭበት ጊዜ አልነበረም። የአንድ አመት ከ4 ወር ብዙ አይቼበታለሁ። ብዙ ነገርና አጠንክሮኛል። አሁን ያለውን ጆን ዳንኤል አድርጎኛል። በተለይ አሁን ከመታሰር በፊት የማታደርገውና ከታሰርክ በኋላ ያረከው ነገር ምን አለ? መንፈሳዊም ዓለማዊ መጽሐፍ። ስለዚህ ከራስ ጋር የጥሞና ጊዜ ያገኛ? አይ ነው በጣም በዛ አንድ አመት ከ4 ወር አካባቢ መቼ የሚጠይቅ ሰው አለ? ሰው ለይቼበታለሁ ስትል ግን እስኪ ብራራ ምንድን ነው? ያው መጀመሪያ ታይም ላይ ህይወት ነበረ ምናምን ብዙ ሰው ይመጣል ምናምን። ከሆነ ታይም በኋላ ያው ቤተሰብ ይቀራል መጨረሻ ላይ። ያው ቤተሰብም እዚህ አልነበረም። እኔ ደግሞ አጋጣሚ ውጪ ነበሩ እና ሰው ያልነበረባቸው ታይሞች ነበሩ። ከባባድ ታይሞችን አሳልፌያለሁ። ስለዚህ አሁን ከስር በኋላ ጆን ዳንኤል ተቀይሯል ማለት ይቻላል? ለምሳሌ በምን ተቀየረ? በጣም አዲስ ሰው ሆኗል ጆን ዳንኤል ከስር በኋላ። አዎ ለምሳሌ ተረጋግቷል ጆን ዳንኤል። በፊት አልተረጋጋም ነበር? እንዴ ነው ተረጋግቷል? ስለዚህ አሁን ትንሽ ረጋ ማለት ነገሮችን አስፍቶ ማየት ጀምሯል። ሰከን ብሏል፣ በስሏል። እስኪ አጋጣሚ ወደ ተፈጠረበት ጊዜ ልውሰድህ። ወደ መቀሌ ነበር የምትሄዱት? አይ ነው። ለምን ነበር የምትሄዱት? አሸንዳ በዓል ነበረ መቀሌ ላይ ኮንሰርት ነበረኝ። እኔ ለዛ ነበር የምንሄደው። ያው የዕለቱ ዕለት ሄድኩት ደግሞ ከአንድ ቀን በፊት እነ ማዘርን ወደ ውጭ ሸኛቸው ነበረ እና ላይክ እነ ማዘር ሲሄዱ ከነሱ ጋር ነው ረጅም ጊዜ የነበርኩትኝ። ከቤት ወጥቼ ራሱ አብዛኛውን ጊዜ እነሱ ጋር ነው ማሳልፈው እየሄድኩኝና በጣም ከፍቶኝ ነበረ። በጣም ላይክ ደብሮኝ ነበር ሲሄዱ እነሱ። ላይክ ማየውን ስሜት ውስጥ ነበር የነበርኩትና ያው በዛ ስሜት ሆኜ እዛ ጋር አጋጣሚ ፕሌኑ ጋር ያ ነገር ተነሳ። ውስጥ የነበረው ንዴት ምናምን እዛ ጋር ተወጣሁት ማለት ነው። ቪዲዮን አይቼው ከዛ በኋላ አየው ስታየው ምን ይሰማል? አሁን እቺን ቅጽበት እስኪ ላሳየ። ለምን አንጠይቅም እንዴ? ይሄዳል ብላ እንዴ ጫንከን? 2 ፕሌን ወጣኩ። ምንም አይከሰከስም። መጀመሪያ ያወራውን ቀድቼዋለሁ።
በአጠቃላይ ፕሌን ውስጥ ያለው ሰው የመሄድ ጉጉት ላይ ነበር። አዎ ቦታው ላይ ለመገኘት ሀሳብ ነበራችሁ? ነበር። አሁን እንደ አሁን 1 ዓመት ከ4 ወር አካባቢ ከህይወት ላይ እንግዲህ ቀንሶ ባህል አጋጣሚ ምን አይነት ስሜት ይሰማል? አሁን ይሄን ቪዲዮ ስታይ ያሳፍራል በጣም። ምናልባት ከእስር ከወጣም በኋላ ይቅርታ ጠይቀሃል አይደለ? ማንን የጠየቀው? የኢትዮጵያ አየር መንገድን፣ የአየር መንገዱን ሰራተኞች፣ የጸጥታ አካላትን፣ የመላው የኢትዮጵያ ህዝብን ጠይቄያለሁ። አሁንም ከተፈቀደልኝ በደንብ ይቅርታ መጠየቅ። ኧረ ምንም ችግር የለም። ያው ካሜራ የሀገራችን ዋልታና ኩራት የሆነውን አየር መንገዳችንን እንዲሁም የአየር መንገዱን ሰራተኞች፣ የጸጥታ የኒስ አባላትን ደግሞ ይሄን ያለ ጥፋት አጥፍቼ ፍቅሩን ሲያሳየኝ ለነበረው ለኢትዮጵያ ህዝብ በሙሉ ከልብ ይቅርታ ጠይቃለሁ። ያው እንግዲህ ወጣትነት ስህተትና ወጣትነት ብዙ ጊዜ አይለያዩ። አንተም እንግዲህ ወደ ኋላ ስትመለስ በጊዜው ይሄን ነገር ማድረግ ጸጽቷል እና ልክ አይደለም። በዚህ ጉዳይ ላይ ያስቀየምኳችሁም በአጠቃላይ እንግዲህ ይቅርታ ጠይቃለሁ ያለው ጆን ዳንኤል ተቀብላችሁታል? ከተመልካቾች ላይ ከዛ በኋላ አሁን ወደ መቀሌ ሄድክ አይደለ? በፕሌን መቀሌ ሳይሆን ሽረ ስትሄድ ምን ተሰማ? ምክንያቱም መጨረሻ ላይ አይ ነው ምን ነበረ? እኔ ስሄድ ይመልሱኛል ዱላ ብዬ ፈርቼ ነበረ። ኮፍያ አድርጌ ምናምን ጎንበስ ብዬ ነው የገባው። ግን አቀባበላቸው ደስ ይል ነበር። የአየር መንገዱን ሰራተኞች በዚህ አጋጣሚ በጣም አመሰግናለሁ። ምክንያቱም ፍርድህን ጨርሰህ ወጥተሃል፣ ተቀጥተሃል። ህግ ደግሞ ማስተማሪያም ነው። ያንተ አጋጣሚ ብዙዎችን አስተምሯል ብዬ አስባለሁ። በደንብ አስተምሯል። ስለዚህ አሁን እንደገባህ አርግ የተባልከውን ነገር ያደረከው ቀበቶ ሳትባል ምክንያቱም ያው ቦታው ላይ ይጠይቃል ብዬ አስባለሁ። ከዛ በፊት ግን የፕሌን የመሄድ ታሪክ አልነበረ? ምክንያቱም አሁን ለምሳሌ ይሄን ነገር ያረከው ካፒቴኑ መሄድ ሳይችል ቀርቶ ነው አንሄድም ያለው አይደል? አዎ ያው እንደነገርኩ ሰይፉዬ የነበርኩበት ሲቹዌሽን ጥሩ አልነበረም። በጣም ከፍቶኝ ነበር። እናትና አባቴ ታናሽቴ ናቸው ሄዱት ወደዛ እና ያው ረጅም ጊዜ እንደማንገናኝ አውቀዋለሁ እና በጣም የሚደብር ስሜት ውስጥ ነበርኩኝ። እዛ ስሜት ላይ ሆኜ ስለሆነ ነው እንጂ ከዛ ፊት ሀገር ውስጥም ከሀገር ውጭም በፕሌን ነው የምንቀሳቀሰው። የአየር ንብረት ጥሩ ካልሆነ ፕሌን እንደማይሄድ አውቃለሁ። ተመልሼም አውቃለሁ። የአየር ንብረት ጥሩ ሳይሆን ግን የነበርኩበት ስሜቱና ፕላስ ደግሞ እዛ ጋ የነበረው የሰው ጩኸት ምናምን የወጣትነት አለ። ወጣትነት ደግሞ ስሜታዊነት አለው ታውቀዋለህ። እና የወጣትነት ስሜታዊነት ደግሞ ጥሩ አይደለም። ጥሩ እንዳልሆነ ተምሬበታለሁ። በዚሁ አጋጣሚ ለወጣቶች ስሜታችሁን ብቻ አታዳምጡ። ነገሮችን 2-3 ጊዜ አስባችሁ አድርጉ ስታደርጉ ማለት ነው። ምክንያቱም እኔን የመታኝ ድንጋይ እናንተን እንዳይመታችሁ ነው የሚለው ጆን ዳንኤል። እስር ቤት ሆነ ምን ምናፈቀ በጣም ላይቭ። ስለዚህ እንደወጣ የገባው ለዛ ነው። ምን ያህል ሰው ተከታተለ? 130,000 አካባቢ። ይህ ሪከርድ ነው? ሪከርድ ነው በኢትዮጵያ። ዋው 2.3 ሚሊዮን አጠቃላይ ቪው፣ 3 ሰዓት ከ25 110 ላይቮችን ሲያዩ የነበሩ 600,000 ኮሜንቶችን ያስተናገድከው። ዋው ይሄ ራሱ ታሪክ ነው። ታሪክ ነው በጣም እንዴ። ተከታዮችን አሁንም እየተከተሉ አገኛቸው? የሶጣ ቀንሶ ነበረ 200,000 ስታሰር 2.3 ነበረ። ታስሬ ቀንሶ 2.1 ሆኖ ነበረ። አሁን 2.5 ሆኖ 200,000 ጨምረው መጥተዋል። ስለዚህ አቀባበል ተደርጎልሃል። አመስግናለሁ ለተከታዮች። ላይ በዛ መጠን ራሱ በአሜሪካን ውስጥ ራሱ ሁለተኛ ነው ያንተ ላይቭ ሲባል ሰምቻለሁ። አዎ ራንኪንግ ላይ ሁለተኛው ነበር፣ የአሜሪካ ራንኪንግ ላይ። ወደ ኋላ ልመልስ ነው። አሁን ጆን ዳንኤል ሲባል ቲክቶክ ነው ትዝ የሚለን።
አንተ የፈጠርካቸው ብለው አንዳንድ ሰዎች ሲያወሩ ምክንያቱም አንድ ነገር ለመፍጠር የሆነ አካል ሊያጸድቅ ይገባል። ግን ለምሳሌ ላይቭ የተጀመረው በጆን ዳንኤል ጊዜ ነው። እውነት ነው? አዎ። ከዛ ፊት ላይቭ አልነበረም? ላይቭ አልነበረም። እንዴት ተጀመረ ላይቭ? ቲክቶክ አፑ ሁል ጊዜ አፕዴት ያደርጋል ራሱን አፕሊኬሽኑ እና ቲክቶክ ብዙም እኔ የሚዲያ ፍላጎት አልነበረኝም በሰዓቱ እና ዝም የቲክቶክ ሲስተር ታሳይ ነበር ስለ ቲክቶክ ማለት ነው። እህትነቻ ምክንያቱ? ዋው። እና ቪዲዮ ዝም ብዬ ስልክ ሳገኝ ስልክ የለኝም እለቃለሁ። ስልክ መያዝ አልወድም ነበር። እሺ። ከዛ ያው እዛ ታይም ላይ አዋዋሌ ጥሩ አልነበረም እና ማዘር አትወደውም ነበረ። እዛ ማዘር አለቀሰችብኝ። እኔ ደግሞ እናቴ በጣም ነው መወዳት፣ ሊከፋት አልፈልግም። እሷን እንዳይከፋት ብዬ ከቤት መውጣት አቆምኩና ቤት ቁጭ ማለት ጀመርኩ። ያው ቤት ቁጭ ስትል ደግሞ ይደበራል ምናምን። ዝም ብዬ ላይቭ ገባለሁ። እኔ ላይቭ ጀመረ። የዛኔ ቲክቶክ ጀምሮ ነበረ። ዝም ብዬ የገባው ዝም ብሎ 5 ሰው 4 ሰው ይገባል ምናምን አወራለሁ ምናምን። ከዛ የሆነ ታይም ላይ ወጥቼ ጓደኞቼን ሳገኝ ጆስን ሰራ ቲክቶክ ላይ ምናምን አለችኝ። ያቢ ትባላለች። አመሰግናለሁ በዚህ አጋጣሚ ስላነቃሽኝ። ስንሰራ ምናምን አለች። እንዴ ብር አለው እንዴ ቲክቶክ ምናምን አልኳት። ከዛ ከፍተን ቼክ ስናደርገው 83 ይሁን 80 ምናምን ዶላር ነበር የዛኔ። የዛኔ ዶላር 50 ነበረ። ሚሊዮን ዩሮ እንኳን እናሳ ገንዘብ እንደሚሰራ ራሱ በዛ አጋጣሚ ነው። እቺን ካወቅክ በኋላ ጆን ዳንኤል እንዴት ተቀየረ? እቺን ካወቅክ በኋላ ለማዘር ብዬ ቀን የተወሰነ ሰዓት ነበር ማለውጣው። ቀንም ለሊትም ከቤት መውጣት አቆም። ላይቭ እስኪ ረጅም ሰዓት ላይቭ ውስጥ ምን ያህል ጊዜ ጆን ዳንኤል ቆየ ሊባል ይችላል? ሳልወጣ ከላይ 12 13 ሰዓት። ወገብ ደህና ነው? ደህና ነው። ቁጭ ብለህ ማለት ነው? ቁጭ ብዬ። ስለዚህ ሰዎች ከተለያዩ ዓለማት ክልል ይገባሉ፣ ከነሱ ጋር ጌም ትጫወታለህ። አንተ ነህ የዱቄቱን ነገር ያመጣው ጆን ዳንኤል? ዛሬው ምዛዜ ነው። አዎ። እንዴት? ያው ሰዎችን እዛ ጋር አሁን ዋናው ፐርፐዙ ኢንተርቴን ማድረግ ነው። ሰዎችን ኢንተርቴን ማድረግ ወይ ማስተማር ነው ላይቭ ገብተህ የምታደርገው ማለት ነው። እና ያው ሰዎችን ለማዝናናት ደግሞ በዚህ ፈኒ ነገሮች ትጠቀማለህ። እንደውም አንድ ቪዲዮ አለ ላሳይ። አሁን ዝነኛ ሆነዋል። ወደ ደቡብ አካባቢ ፊልም ላይ በመሞከርና ይመስለኛል ላይቭ ሲገቡ ላይቭ የሚገቡ አዲስ ኮንቴንት ክሬት የሚያደርጉ ሰዎችንም ታበረታታ ነበር። ሰፖርት አደረግ ነበር። አዎ። እስኪ ይሄን ቪዲዮ ልጋብዝ። እስኪ ይኸው አዳዲስ ክሬተሮችን አዲስ ላይ የሚገቡ ሰዎችን ሳበረታታ እረፍ ምናምን ውጣ ምናምን የምትሉኝ ሰዎች አይመለከታችሁም። የምፈልገው ነው ማድረገው። ይሄን ያልክለት ሰው ማን ነው? ጳውሎስ ነው። አሁን ግን አጋጣሚ ፌመስ ሆኖ ነው የጠበቀኝ ስፈታ። አንተ ከመግባተ በፊት ስትከራከርለት ነበር ባካችሁ እያልክ። አዎ። ስትወጣ ምን ሰርቶ ታዋቂ ሆነ? ድራማ ጀምሯል። ምን ሲላየው? ተከታታይ ድራማ ሜላት ኪፑነሽ። አዎ ሜላት ኪፑነሽ። ስለዚህ አንተ እስር ቤት እያለህ እሱ ነው ዝነኛ ሆኖ የጠበቀኝ። ዋው። እስር ቤት ሆነህ ጉዳዮችን ትከታተል ነበር ማለት? ውጭ ያለውን ነገር ትሰማለህ? ያው ሰማር ሰዎች ሲመጡ ይነግሩኝ ነበር። ምን ተፈጠረ? የዕለቱ የሳምንቱ አጀንዳ ይነገረኛል። አያመልጠኝም። ምን ነው በኖር ያልክበት አጋጣሚ ያለው የተፈጠረ አጀንዳ አለ? እንኳንም ዙር አልኩ። ደስተኛ ነበር? አዎ ደስተኛ ነበር። እስኪ ወደ ቤተሰቦቼ እንሂድ። ምክንያቱም ቅድም በኢትዮጵያ አየር መንገድ ከመብረሬ በፊት ቤተሰቦቼን ወደ ውጭ ስለሸኘው የመለያየት ስሜት ውስጥ ነበርኩ። አንድም የተበሳጨሁት በዛ ምክንያት ነው ብለኸኛል። አዎ። ሲክስ ፓክ የውሸት ነው? አሁን ቦጭ ነው ወደ እስር ቤት እንጂ እዛ ትሰራም ነበር? ሰራ ነበር ግን እድሜ እና ለመመለስ ሀሳብ የለም? ኧረ እንመልሰዋለን። ሲክስ ፓኩ ይመለሳል። 7 ፓክ ሆኖ የት ነው ይሄ አጋጣሚ? ፋዘር ማዘር እህቶች አንተ? አዳማ ሄደን ነው የተዝናናችሁ? የተዝናናን ነው። ሙሉ ቤተሰብ ነው አሁን አሜሪካ ሄደው? አይደለም ፋዘር ማዘርና ትንሽ ማለ ያለች ቀይ። ስሰማ እንደውም አሁን አንተ እስር ቤት እያለህ የጉዞ ፕሮሰስ አልቆልሃል፣ ኤምባሲ መግባት ብቻ ነው የቀረው። እና ኢትዮጵያን ጥለህ ኑሮ በአሜሪካ ይጀምራል? ኧረ አይጀምርም። አገራችን ለማን ጥለን ተምሬባት። ምክንያቱም አሁን በዚህ ደረጃ ላይቭ እየሰራ
ብዙ ድሎች አሉ ብዬ አስባለሁ አይደል? ማስታወቂያው ትሰራለህ? ድሮ አልሰራም ነበር፣ አሁን ጀምሬያለሁ። በአዲስ መልክ በአዲስ መልክ ጆን ዳንኤል በማስታወቂያ ቤተሰቦችህ አንተ በታሰርክበት አጋጣሚ ያን አስቸጋሪ ወቅት እንዴት አሳለፉት? ምክንያቱም እንዳይጠይቁ አሜሪካ ናቸው። በጣም ከባድ ነበር ለነሱ። ማዘር በጣም ላይ ክብደት ቀንሳን ምናምን አሁን ሰዓት ያገኟትኝ ማለት ነው በጭንቀት። ስለዚህ ያቺ ስህተት ለቤተሰብ ሁሉ በጣም ከዛ ከተፈታ በኋላ አገኘሃቸው? ተገናኛችሁ? እንዴት ነው ስሜታቸው? በጣም ደስ ብሏታል ማዘር። አስቱዬ እንኳን ደስ አለሽ። እንኳን ደስ አለሽ። እናቴ ተባረኪ። አሜን አሜን አሜን። አሁን ከስር ከወጣ በኋላ ደግሞ ይመስለኛል ከዛም በፊት የእርዳታ ስራዎች ላይ ብዙ አለህበት አይደል? መጀመሪያ የእርዳታን ስራ ላይ እንደውም ስሰማ እነ ሶሊያና ባለፈው እኔ ጋር የመጡ ጊዜ ሲያመሰግኑ ነበረ። ታስታውሳለህ? እነ ሶሊያና የመጡ ሶሊያና ይሄን አጋጣሚ ታስታውሰዋለህ? ይሄ በኢትዮጵያ የመጀመሪያውን የአይነ ስውር ህጻናት ትምህርት ቤት አሰርተን ነው ለእነ ሶሊ ላይቭ ላይ ገንዘብ አሰባስበን ተሰራ ትምህርት ቤቱ እና አሁንም ባገኛቸው ደስ ይለኛል። ትምህርት ቤቱን ሜጄ ብጎበኘው ደስ ይለኛል። ያው ዝም ብሎ አንዴ ተሰርቶ የሚቆም ነገር አይደለም። ሳፖርት ሊያስፈልጋቸው ይችላል። አሁንም ሳፖርት አድርጓቸው ማለት ፈልጋለሁ። በዚህ አጋጣሚ የአይነ ስውራን ትምህርት ቤት ያኔ እንግዲህ እንዲገነባ ጥረት አድርጓል ጆን ዳንኤል በጊዜው ከመታሰሩ በፊት። ምን ያህል ገንዘብ አሰባሰብክላቸው በአንድ ምሽት? በአንድ ምሽት ሳይሆን የዚህን ጊዜ የተሰባሰበው ላይክ የቀጠሮ ጌም ተዘጋጅቶ ላይክ እኔ ብቻ ሳልሆን በዛ ታይም የነበሩ ክሬተሮች ጌም ይጫወቱና ያገኙትን ብር ወደ እነሱ ይልካሉ። እሺ፣ ለትምህርት ቤቱ ይልካሉ። ምን ያህል ተሰበሰበ? ኤግዛክትሊ አላስታውስም ስንት እንደተሰበሰበ። ዋው! ከስሩ በፊትና ከስሩ በኋላ የእርዳታ ስራዎች ላይ በፊትም ስትሳተፍ ስለነበረ ይሄን ብቻ ነው የሰራው ወይስ የሰሟቸው ነገሮች እውነት ናቸው? ለምሳሌ በቦረና በጎፋ የእርዳታ ማሰባሰብ ስራዎችን ሰርተ ነበር ካሁን በፊት? አዎ። ምን አረግ? መጀመሪያ ቦረና ነበረ። ቦረና ድርቅ ነበረ እና እዛ እህል ምናምን ይዘንላቸው ሄድን። ገጠር ላሉ ለተጎዱት ውሃ የቻልነውን ያቅማችንን ደግፈናቸዋል። በጣም ደስ የሚል ህዝብ ነው። በዚህ አጋጣሚ ቦረና ህዝብ በጣም ወዳቸዋለሁ። አሁን ደስ የሚለው ነገር ይሄ ነው። ስምህን እውቅናህን ለበጎ መጠቀም። ይህ ሀሳብ መጀመሪያ ይመጣል እንዴት ነው? ያው በጎ ስራን ያስተማረችኝ እናቴ ነች። እናቴ በጣም ሰዎችን ትረዳ ነበረ። በቃ ሁሉ ጊዜ ውጪ ላይ አንድ ሰው ይኖራል። እኛ ቤት ላይ ሸራ እንደዚህ ተደርጎ አንድ ሰው ላይ ወይ ሽማግሌ አቅም የደከመ ምናምን ሰው ወይ እናት ምናምን ታደርጋለች ምናምን ምግብ ምናምን በቃ ሰው ከመጣ መስጠት ነው። የተቸገረ አመልስም። ቤት አሁን 2 ብርድ ልብስ ከተነጠፈ የሆነ ሰው ምናምን መንገድ ላይ ተኝቶ ራቁቱን ካየች አንዱን ይዛ እየሮጠች ትጣለች። ፋዘር ነይ ይላል። ዋው! እና ከእናቴ ነው የወረስኩትኝ። ከልጅነቴ ጀምሮ የነበረ ነው። አሁንም ያለ ነው። ወደፊትም የሚቀጥል ነው በጎ ስራ። ልጅን በዚህ መንገድ ማሳደግ አያችሁ ጥቅሙ። ልጅ መጥፎውንም ነገር ብቻ ሳይሆን ጥሩንም ይወርሳል። ለልጆቻችን አርአያ የምንሆነው እኛ ወላጆች ነን። ለጆን ዳንኤል እያደገች ባለች ፈጣን ከተማ ውስጥ ልብ ለራሱ የተረጋጋ ቦታን ይፈልጋል። አንዳንድ ራዕዮች ከመሬት ስር ይፈልቃሉ፣ ከነገ ይዛመዳሉ። ወደ ቤቱ እንኳን በደህና መጡ። ከአኮያ ቤት ሲገዙ የኢትዮጵያ አየር መንገድ ሼባ ማይልስ ጎልድ አባልነትን በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የመጀመሪያው የሪል ስቴት ፕላቲኒየም ፓርትነር። ህዳር 22 እስከ ጥር 21 ቀን 2018 ዓ.ም ድረስ ከአቢሲኒያ ባንክ ጋር ይጀምሩ፣ ያድሱ እና ይደጉ የተሰኘ የሽልማት መርሃ ግብር ዛሬም ለክቡራን ደንበኞቹ አዘጋጅቷል። ከእርሶ የሚጠበቀው የባንካችን ቤተሰብ መሆን አስደሳች ሽልማቶችን ማግኘት ያስችሎታል። አቢሲኒያ የሁሉም ምርጫ። ከሰሟቸው ነገሮች ለእናትህ የተለየ ፍቅር አለህ? አዎ፣ በጣም የተለየ። በጣም ለምንድን ነው? በጣም ነው የምወዳት። ላይክ ብዙ መስዋዕትነት ከፍላለች እኔን ስታሳድግ። ድሮ ትንሽ አስቸጋሪ ልጅ ነበርኩኝ። በጠባጭ ነበርኩ። አንተ አትፍራው ቃሉ። በጠባጭ ነበርኩ። በጠባጭ ነበርኩ። ሚቱ
እኛም እንደዛው ነን። እስኪ ያንተን በጥባጭነት ደረጃውን ንገረኝ። መጨረሻው ቀዩ። አይ እኔ ቢጫው ነኝ። ስለዚህ በጣም አንጎላቸውን አዙረሃል በልጅነት። አዎ። ለሱ ካሳ ስሰማ ዳይመንድ ገዝተህ ሰጣቸው? አዎ። ዳይመንድ ገዝቶ ሰጥቶ የልጅነት በጥበጣውን የሚያካክስ ልጅ ስጣቸው። እንዲህ ከሆነ በልጅነቱ ቢበጠብጥም ዳይመንድ ከሰጠ እንዴት መጣልህ ሀሳቡ? ዳይመንዱ ገንዘቡ ሲመጣ ቪዲዮ ሰራውኝ ለእናቴ ምን ልስጣ ለልደቷ ውድ ነገር ንገሩኝ ስል ኮመንት ላይ ዳይመንድ ነበር ብዙ ላይክ ያገኘው ኮመንት። ከአሜሪካ አስመጣውላት ከዛ ሰጠዋታ። በቲክቶክ ገንዘብ እንደሚሰራ በአግባቡ ከተጠቀምንበት መተዳደሪያ ሊሆን እንደሚችል መጀመሪያ የተናገረው ጆን ዳንኤል ነው ይሏል። እውነት ነው? የት ነው የተናገርክበት አጋጣሚ? አርትስ ቲቪ ላይ ነው። እሺ። ኢንተርቪው አድርገውኝ እዛ ነው መጀመሪያ ጊዜ ስለ ላይቭ የተናገርኩት። ከዛ ሰው ሁሉ ስለ ቲክቶክ እንዲያስብ አወቀ። ጆን ዳንኤል ተቀባይ ብቻ ሳይሆን ሰጭም ነው ይሏል። ምክንያቱም አንድ የሰማሁት ነገር በዚህ ቪዲዮ ሊገለጽ ይችላል። በዚህ ፎቶ እስኪ ስለዚህ ነገር አሁን ይሄ የቲክቶክ ሌቭል ነው አይደለ? አንተ ሌቭል 44 ደርሰሃል። ሌቭል 44 ነው። ምንድነው 44 መድረስ ማለት? ሌቭል 44 ማለት ያው ብዙ በሰጠ ቁጥር ሌቭል እየጨመረ ሄዳል። አሁን ሌቭል 44 እኔ ከስር 23 ሚሊዮን 500 ሺህ ሰጥቻለሁ። 44 ለመድረስ ማለት ነው። 23 ሚሊዮን 500 ሺህ ኮይን ሰጥቻለሁ። እነዚህ የሰጣቸው ሰዎች ለማን ነው? ያው ቲክቶክ ላይ ላሉ ልጆች ለተለያየ ስራ ፈጠራ ሊሆን ይችላል፣ ችግረኛ ሊሆን ይችላል፣ ለእርዳታም ለምንም ለጓደኞቼም። ጆን ዳንኤል ጥሩ ልብ ያለው ልጅ ነው። ለምንድን ነው በተለየ የቲክቶክ ፕላትፎርም ገንዘብ ለተቸገሩ የሚረዱበት ነው? አንበሳ ይወርዳል እንደዚህ ተሰጠ። ምክንያቱም እውነት ውሸት አላውቅም። እንደወጣህ ላንተ ራሱ የወረደልህ አንበሳ ብዛት ስንት ነው? ምን ያህል አንበሳ ወረደል? አንበሳ ብቻ 50 ነው አይ ቲንክ አንበሳው ብቻ። ዋው! እውነት ውሸት ከ10 ሚሊዮን ብር በላይ ነው በገንዘብ አይደል? በታች ነው። እቺ ደስታቸውን እንኳን ለዚህ ያበቃ። አንተ ደግሞ ለተቸገሩ ስለምትረዳ እኛም እንስጥና ባንተ ውስጥ ስጥልን ብለው የሰጡ ሰዎች ብዙ ናቸው። ምን ያህል ይሆናል? በቃ ምን ጊፍት ያደረጉት ሰዎች የዛን ቀን አይ ቲንክ 6000 ምናምን ሰው ጊፍት ያደረገ ነበር። ዋው! ኧረ አመስግናቸው። አመሰግናለሁ። በጣም ወዳጃለሁ። ትሮምቦን የሚነፋው ዳኒ በቅርቡ ነው ቲክቶክ ውስጥ የገባውና ልምድ ልውውጥ ይፈልጋል። አያሳስብም። ቆንጆ ቲክቶከር አደርጋለሁ። አስተካክልሃለሁ ብሏል። ዝም ብለህ በከንቱ መንፋት የለብህም። እሱ ብዙ የሚያስተካክለ ነገር አለው። ምክንያቱም ቲክቶክ ላይ ለምንድን ነው እንደዚህ ሆነው? ላይክ መስጠቱ ነው። ያ አፑ ራሱ ላይክ እንድሰጥ የሚያደርግ አፕ ነው። እዛ ጋር ገብታ ኢንተርቴን ስታደርግ ወይ ያስደሰትከው ሰው ወይ ሰው ደብሮት ሊሆን ይችላል ምናምን ልክ ተደስቶ ነው የሚሰጠህና ላይክ እንድሰጥ ያደርጋል አፕሊኬሽኑ ራሱ። የማትረሳቸው ሰጪዎች አሉ፣ ጊፍተሮች አሉ፣ ብዙ ናቸው በጣም። ተው እንጂ በተለየ ቦታ ላይ የምታስቀምጣቸው ሁለት ሰው ጥራ ብትባል? በተለየ ቦታ ማስቀምጠው አንደኛ ጃቫ የሚባል አለ። እሱ በጣም ብዙ ሰጥቶኛል። ዳኒ ጃቫን ያዝ። ለጃቫ አንዴ ንፋ። ሌላስ? ሌላውን ይከፋቸዋል። ለምን እንደዚህ እንትን ካልኩኝ ባናና አለ። ባናና ያነስክ ዝም ብለህ ሙዝ ገዝተህ ገባ ብለህ ደግሞ አንተ ባናናን ያዝልኝ፣ ጃቫን ያዝ። ደስ ይላል ግን ማለት እዛ ውስጥ አሁን ብዙ የታመሙ ሰዎች ሲታገዙ ያለው እንደ ፕላትፎርም ሁሉን ያግባባና ያቀራረበ የሚመስል የቤተሰብ ነገር ያለው ይመስለኛል። ቲክቶክ በተለየ በጣም ቤተሰባዊነት አለበት። ቲክቶክ ባይኖር ይሄ ጆን ዳንኤል ይኖር ነበር? አይኖርም ነበር። ምን ነበር የሚሆነው ጆን ዳንኤል? አካውንታንት ነበርኩ። አዎ፣ ወይ ድሮ ሞባይል ጥገና ሰራ ነበር ባይዘው። ተው እንጂ
ስለዚህ ሞባይል እየጠገንክ ነው በዛው ሞባይል እንጀራ ይወጣል። ዋው ስለዚህ አሁን ድንገት ለምሳሌ የሆነ ህግ ወጥቶ ቲክቶክ ቢዘጋጅ ጆን ዳንኤል ምን ይውጣዋል? አሁን ምንም አይወጣኝ። ምንም ምን ልሰራ ትችላለህ? ብዙ ስራዎች አሉ። አሁን ወደፊት የሚያቀርኳቸው የሰሯቸው ያሉ ስራዎች አሉ። ልክ ሲሳኩ ደግሞ ድጋሚ ይመጣሉ። አንተ በሙዚቃው የምትቀጥል ይመስልሃል? ቀጥላለሁ። ሙዚቃው ነው። እንዴት ወደ ሙዚቃው ዓለም ገባ? ምክንያቱም ስሰማ የዘፈንከው ዘፈን ሚሊየን ነው የሚታየው። ስንት ነጠላ ዜማዎች? 3 ነጠላ ዜማ አለ። እሺ አንደኛው አይ ቲንክ 8 ሚሊዮን ነው አሁን። እሺ ሁለተኛው 7 ነጥብ ምናምን ነው። እሺ ሶስተኛው 4 ሚሊዮን መሰለኝ። ዋው በምን አጋጣሚ ነው ወደ ሙዚቃ የገባው? ያው ከልጅነቴ ሙዚቃ እወዳለሁ፣ ዳንስ ዘፈን ምናምን እወዳለሁ እና አጋጣሚውን ሳገኝ ሲመቻች እድሉ ገባሁበት። ከአድናቂዎች ምን አስተያየት አገኘ? ቀጥል በዚሁ ዘፈንን ቀጥል አሉ ወይንስ ግድ የለም ቲክቶክ ላይ በርታ አሉ? አይ ቀጥል ብለውኛል። ያው ሁለቱንም አስተያየት የሚሰጥ ሰው አለ፣ ግን ቀጥላለሁ። አሁን በቆንጆ ስራ ደግሞ በቅርቡ እመጣለሁ። ኧረ እመለሳለሁ እያለ ነው። የአልበሙ የነጠላ ዜማው መጠሪያ የአዲሱ ይሄው ተፈታው ነው። እንደዛ ነው የሚሆነው። በአዲስ መልክ እንደ ምግብ ቤት ስራ ጀምረናል። ሊሆን የሚችለው ምን አይነት ስሜት ይኖረዋል? የፍቅር ነው? አይ ሰርፕራይዝ ነው። ሰርፕራይዝ ነው። ድንገት የፈንጠዝያ ሆኖ ዱብ ነው። አሁን ስራ ጀምራችኋል? ግጥም ዜማ እየተሰራ ነው። ስለዚህ አድናቂዎችን መጀመሪያ እንደወጣ እንደውም ስሰማ የጽዳት ስራ ሰራው። የት ነው? ቦሌ ቡልቡላ ነው። አጸዳን ቢኮዝ ላይክ ሀሳቡ የመጣልኝ ልክ ከእስር ቤት ስወጣ እኔ 1 ዓመት ከ4 ወር ነው የታሰርኩትና ኮምፕሊትሊ አላውቀውም። ከተማውን በሙሉ አዲስ ሆኖብኝ ተቀይሯል። ዱባይ ይመስላል። እና አሁን እንደዚህ ውበት ኖሮት ከተማችን ጽዳት ከሌለው ምንም አያደርግም። ቀጥልበታለሁ። በየክፍለ ከተማው እየሄድኩኝ ሞር ግንዛቤን እፈጥራለሁ። ከተማችን ጽዱ እናደርጋለን። የጆን ዳንኤል መቀየር ከዚህም አንጻር ነው ማለት ነው። ስታጸዳ ሲያዩ ምን አሉ? ሰዎች ይደነግጣሉ። መንገድ ላይ ጠዋት ቅጣት ነው እንዴ ይላሉ። አጸዳለሁ ብሎ ነው እንዲወጣው። ከዚህ በኋላ ማህበረሰቤን ማገልገል እፈልጋለሁ። ብዙ ነገር ያደረገልኝን ህዝብ መካስ እፈልጋለሁ። በኮሚኒቲ ስራዎች ከዚህ በኋላ ይጠብቁኝ። በእርዳታ ስራዎች፣ በጥሩ ስራዎች እመጣለሁ። ህዝቤን በሚያኮራ ስራ። አንዳንዶች ግን ጆን ዳንኤል ነፃነቱን በቃ የበፊቱንም ነገር ይፈልጉታል። አይ ነው ትቀየርባቸዋለህ ማለት ነው ወይስ ያንኑ ጆን ዳንኤል ይዘህ ግን ቁም ነገር ነው የምትሰራው? ቁም ነገርም ጎን ለጎን። አዎ ያው የሚያዝናናውም ጆን ዳንኤል እንዳለ ሆኖ አሁን አብሮት ደግሞ በደንብ ቁም ነገር የሚሰራ ደግሞ አፕዴት አድርጌ የራሴን ማለት ነው። ማዝናናቱ እንዳለ ሆኖ ቁም ነገርም ደግሞ አብሬ ይሰራል። እስኪ የልጅነት ፎቶ ላሳይህ ከአባትህ ጋር። ስለ አባትህ እስኪ ንገር። ጆን ዳንኤል ነው? አዎ። የት ሰፈር ልጅ ነህ? አዲስ ገበያ። እዛው አዲሱ ገበያ ነው ወይስ ካደክ በኋላ? አዲስ ገበያና እዛው ፒያሳና አዲስ ገበያ አካባቢ ነው ተወልጄ ያደግኩትኝ ማለት ነው። ትምህርት ቤቶች ምናምን እዛው አካባቢ ነው። አዲሱ ገበያ ማደግ እንዴት ነው? ያበደ ነው። ቆንጆ ሰፈር ነው በጣም። ብዙ ፍሬንዶች አሉ? ብዙ ጓደኞች አሉ። በታሰርክ ሰዓት መጥተው ጠይቀውኛል። ለአዲሱ ገበያ እንዴ ሰፈራችን። ስለ ፋዘር እስኪ ንገረኝ። ፋዘርን በጣም ነው የምወደው እና ላይክ የሚመክረኝ የሚሄድባቸው መንገዶች የሚጠቁመኝ ምናምን እሱ ነው። ጠንካራ ሰራተኛ ነው አባቴ። ጥንካሬን ላይክ ለቤተሰብ ጠንክሮ መስራትን እና የሚያስተማረኝ እሱ ነው። ደግሞ የዋህነት ደግሞ እርዳታውን ምናምን ደግሞ ከእናቴ ነው የወሰድኩት። ማዘርና ፋዘር 30 ዓመት በትዳር ቆይተዋል። ዋው! እንኳን ለዚህ አበቃ። 30 ዓመት 30 ታግሩና እናንተ በቃችሁ። እስቲ እናታችሁ ታውራሉ። ወይኔ አይ ታዳለቅ የኔ ካርዱ ሞልቼልሻለሁ። ምን? ከ190 በላይ ከሚሆኑ የዓለም ሀገራት የሞባይል የአየር ሰዓት፣ የሞባይል ጥቅል መሙላት፣ የተለያዩ የቢል ክፍያዎችን መፈጸም ይቻላል። የሬሚቴል የሞባይል መተግበሪያ ከፕሌይ ስቶር ወይም ከአፕ ስቶር ላይ በማውረድ አገልግሎቱን ማግኘት ይችላሉ።
ቲክቶክ ስትጀምር እንደዚህ ሰው ሲከተልህ ምናምን በተለይ እናቶች እኮ አይን ውስጥ ተገባለህ አይነት ስጋት አላቸው። እንደዛ ነበር አንተ ቤተሰብ ውስጥ? አይ የለም። በርታ ነው ወጥር ብቻ አንድ መንገድ ያዝ፣ ጥሩ መንገድ፣ በዛ መንገድ ቀጥልበት። አዎ። ስለዚህ አሁን እነሱ ያሉት አሜሪካ ናቸው፣ እናንተ እዚህ ናችሁና ተለያይቶ የቤተሰብ ህይወት እንዴት ነው? አይ ትንሽ ይከብዳል፣ ግን ያው በስልክ እንገናኛለን፣ ቪዲዮ ኮል እናወራለን። አሁን በቅርቡ ደግሞ ይመጣሉ እነሱ ወደዚህ። ቤተሰቦችን አያት አድርጋቸዋል? አዎ። ግራምፓ? አዎ አያት አድርጋቸዋለሁ። አዎ። ምን ተሰማቸው? በጣም ደስ ብሏቸዋል። እስኪ ስለ አባትነት ንገረኝ። አባትነት ደስ ይላል በጣም። በፍቅር ህይወት ውስጥ ቆንጆ ልጅ አግኝቻለሁ፣ ወንድ ልጅ እኔ የሚመስል እና ላይክ ስሜቱ ልዩ ነው። በጣም ደስ ይላል። እስር ቤት እያለህ ነው ልጅ የተወለደው? ምክንያቱም አንድ ቪዲዮ ላይ መጀመሪያ ስትገናኙ ነው ከልጅ ጋር? ማን ተባለ ሰው? መጀመሪያ እዛ ነው ያገኘሁት። የት እስር ቤት? ፍርድ ቤት። ፍርድ ቤት ከማረሚያ ስመጣ እሷም ከማረሚያ ስመጣ ፍርድ ቤት ተገናኘን፣ አቀፍኩት። አየህ እዛ ጋር ይሄ አሁን ነው። አሁን ማን ተባለ? ስሙ ሊዮ ተብሏል። ለምን? አንበሳ ማለት ነው። አንበሳ እየወረደለት ታዲያ ሌላ ምን? አይደለም። በመጽሐፍ ቅዱስ ኢየሱስ ክርስቶስን ይገልጻል። የይሁዳ አንበሳ ትርጓሜው እንደዛ ነው። ስለዚህ ሊዮ ያልከው ከዛም አንጻር ነው። ሊዮ እንዴት ነው አባቱን ሲያገኝ ደስ አለው? አዎ ደስ ብሎታል በጣም። ከእስር መልስ ህይወት አዲስ መልክ ተጀምሯል ሊባል ይችላል። አይ ነው። ምን ተቀያይሮ ጠበቀ? ላይፍ ላይ ሊሆን ይችላል። ቅድም እንዳልከው ነው ከተማው ጠፋብኝ ስትል ነበር። ሌላ በጣም ኑሮ ላይ ራሱ አሁን ከመግባት በፊት የኑሮ ውድነቱ አረ በጣም ጨሷል። እንደ ድሮ መስሎኝ አዝጄ በልቼ እጥፍ ጠየቁ። አረ እንደው እባካችሁ እንተሳሰብ። ትንሽ አይደል? አይ ነው። አዎ ምግቡ ላይ ራሱ እኮ በደንብ መስራት አለብን። የልጅ አባት ስትሆን ራሱ የልጅህ ወጪ እኮ ዘንድሮ እኮ ልጅ መውለድ ማለት በቃ ፎቅ እንደ መስራት ነው። በጣም ከባድ ወጪ አላቸውና እሱን ሁሉ ስታይ ራሱ ከባድ ነው አይደል? አይ ነው። ስለዚህ አንድም እሱ ነው የተወደደ ማለት ለውጡን ያየው እሱ ላይ ነው ማለት ነው። ልጁ ላይ አረ ኑሮ ላይ ኑሮ በጣም ተለውጧል። ተወዷል ሁሉም ነገር። የፎቶ ጥያቄዎች እስኪ ስላንተና ስለ እህት ንገረኝ። እሷ ነች ቲክቶክ ያስጀመረች? አዎ። ኧረ ተው። አዎ። ማነው ስሟ? ዳንኤል ትባላለች። አርቲስት ነች። እሷም አርቲስት ነች? ተዋናይ ነች። ቆይ እሷ ቲክቶክ ባታስጀምር ኖ አንተ ቲክቶከር ትሆን ነበር? አይደለም። ኧረ ተው። ባለውለታ ነች። ታዲያ መስገናታ እሷንም እንዴ? አመሰግናለሁ እህቴ፣ በጣም ወድሻለሁ። በጣም አመሰግናለሁ። መቼም ያው አንተ ነግረኸኛል። እዚህ ጋር ኮትና ሱሪ አድርገህ እጅን ኪሱ ስትከት ብዙም ልደታችን እያከበረ ነው። ስንት ዓመት? አይ ቲንክ እዚህ ጋር 3 መሰለኝ። አንድ ላይ ነው ልደታችን የምናከብረው። እሷ መስከረም 10 ነው ልደቷ፣ እኔ መስከረም 15 ነው። ለመስቀል አንድ ላይ ይከበርልን ነበር። ወጪ ቆጣቢ ለቤተሰብ በጣም አሪፍ ነው። አንተ ቲክቶኩን ተማምነህ ወይም ደግሞ አገሬ ላይ ሰርቼ ለወጣለሁ ይሄን ሁሉ አድናቂን ትቼ መሄድ አልፈልግም አልክ አሜሪካ። የእህቶችስ ሀሳብ? አንዷ እዛ ነች፣ እሷም አሁን ትሄዳለች ትንሽ ቆይታ። እሷ እዚህ ነው ያለችው? እኛዋ ተለቅ የምትለው እዚህ ነው ያለችው። ስለዚህ እሷም ኪነ ጥበቡ ላይ ነው ያለችው ማለት ነው? አዎ አርቲስት ነች። ባለውለታ ሲባል አሁን ስለ እህት ስለ ወንድም ብዙ ጊዜ ስታይ የልጅነት ህይወት፣ ከዛ ደግሞ ወደ ውለታም ስትመጣ በቃ ባለውለታ የምትለው እሷ እንደሆነች ስትናገር ይሰማል ስላሉኝ ነው። አይ ነው በጣም በዚህ ብቻ ሳይሆን ላይክ እቴ ማለት እንደ ሁለተኛ እናቴ ነበረች ለኔ። ዩኒቨርሲቲ ስማር እሷ ነበረች የምታስተምረኝ የከፈለች። ብዙ ነገር ላይክ አስቸግር ነበር ብያለሁ ምናምን ብቻ ብዙ ነገር ውስጥ ታወጣኝ ነበር፣ እሷ ትመራኝ ነበር እና እቴ በጣም ነው የማመሰግነው። እስኪ በወጣትነት እንደው አሁን ታስሮ ከመፈታቱ ባሻገር ሰራሁት የምትለው አሁን ስታስበው የሚጸጽት ነገር አለ? ያው ብዙ ነገር ይኖራል፣ ግን ምናምን አለው ሴፍሻኒ ሁሉም ነገር የሚሆነው ላይክ መሆን ስላለበት ነው። ስለተጻፈልን የተጻፈልንን ነው የምንኖረው እና ሁሉም ነገር አት ኤንድ ለጥሩ ነው የሚሆነው፣ ለበጎ ነው የሚሆነው። ሁሉም ለበጎ ነው ብዬ ነው ማስብ። ስለዚህ
እነዛ ነገሮች ስለሆኑ ቅር አይልህም? ስለሆኑ አሁን ያለሁበት እኔ ጋር አድርሰውኛልና መጥፎቹንም ጥሮቹንም አልጠላቸውም፣ እወዳቸዋለሁ። ኳስ ትወዳለህ አሉኝ። አዎ። ትጫወታለህ ወይስ ማየት? ማየትም መጫወትም። ስሰማ የቼልሲ ደጋፊ ነህ? አዎ። ለምን? ስለምወዳቸው ከልጅነት ጀምሮ ነው የማየው የቼልሲን ጨዋታ። የአርሰናልን በደንብ አይተሃል? አይቻለሁ። ከመታሰርም በፊት የቼልሲ ነበርክ። ከተፈታህ በኋላ ክለብ መቀየር ያለብህ አይመስልህም? የቼልሲ ነው። ተው እንጂ። አዲስ ጆን ዳንኤል ነው አላልከኝም እንዴ? ስለዚህ የአርሰናል አጥመቃ ነው አለ እዚህ ነው። ይሄ ማሊያ ምንድን ነው? ኤዲት አድርገው። አይ ሁለተኛ ፌቨሬት ክለብ ሆኗል አርሰናል። አሁን ማረሚያ ቤት አብዛኛው የአርሰናል ደጋፊ ነበር የነበረውና ጨዋታ በጣም ነው የነበረ አርሰናል ሁለተኛ ቲም ያርገን ነው። ማረሚያ ቤት ላሉ የአርሰናል ደጋፊዎች ምን ማለት ትፈልጋለህ? ሁለተኛ ቡድኔ አርሰናል ነው፣ ዘንድሮ ደግሞ ዋንጫ እንደሚበላ ተስፋ አደርጋለሁ። የተቀየረው ጆን ዳንኤል ዋንጫ ከበላ አርሰናል ደጋፊ ሆናል። አረቃን እየገባ ነው ሰውዬ። አርሰናል ዋንጫ ከበላ የአርሰናል ሆናለሁ ጆን ዳንኤል። እስቲ አሁን የደስታም የሀዘን የምትላቸው አሁን ጆን ዳንኤል ስታስብ የደስታ ጥግና የሀዘን ጥግ ምንድን ነው? ያው ያዘንኩበት ቅድም ነገር ያለው እናትና አባቴ ወደዛ ሄዱ ጊዜ በጣም ከፍቶኝ ነበረ። በጣም ነበር ያዘንኩት። በጣም የተደሰትኩበት ቀን ደግሞ ማረሚያ ቤት ውስጥ ሆኜ ነው። ልጄ የተወለደ ቀን እና ማታ ሌሊቱን አልተኛውም ነበረ። በቃ ላይክ በጣም ስቃዥ ነበር ምናምን። በቃ እዛ ጠዋት መተው በሰላም ተገላግላለች ሲሉኝ ላይክ የሚገርም ደስታ ነው የተሰማኝ። ጭንቀቴን ሲያዩ ስለነበረ በቃ ሴሌብሬት ማድረግ ጀመረ። ሁሉም ሰው ስንጨፍር ነበር ቤት ውስጥ። ዋው! ስለዚህ ሊዮ የሚለው ስም የወጣው ራሱ ያን ይመስለኛል። አዎ። ስም አዘጋጅተህ ነበር የጠበቅከው? አዎ። ሊዮ እኮ ወደ ሊዮኔል ሜሲም ይሄዳል አይደል? በብዙ ነገር ይተረጎማል። እስር ቤት እያለህ አሁን ይመስለኛል የሙዚቃ ዝግጅቶች፣ የመዝናኛ ዝግጅቶች ይዘጋጃሉ፣ ይመጣሉ ለበዓል። ከአርቲስቶች ከታዋቂ ሰዎች ጋር የመገናኘት አጋጣሚ ነበር? ቂሊንጦ አልነበረም፣ የፍርድ ክልል ነበር የነበረው። ቂሊንጦ ነበር የነበርኩት። ቂሊንጦ ግን የማረሚያ ቤቱ ባንዶች መተው ሲዘፍኑ ነበርኩኝ እና አልዘፈንኩም። አልዘፈንኩም። ተመልካቾች ብዙ አዳዲስ ጓደኞች እንደምታፈራ ተስፋ አደርጋለሁ። እስር ቤት ማለት ከማታውቀው ሰው ጋር የሚያገናኝህ ቦታ ማለት ነው። ምን የተለዩ ሰው ምን የተለየ ጓደኛ ፈራህበት? ያው እስር ቤት ውስጥ ላይክ ከብዙ አይነት ሰዎች ጋር ታሰር ያለው አባቶች አሉ፣ ትልልቅ የሃይማኖት አባቶች፣ በጣም የተማሩ ሰዎች አሉ። ሁላችንም አንድ ቤት ውስጥ ነው የምንኖረውና አንድ ቤት ውስጥ ስንኖር ደግሞ ላይክ እንደ ቤተሰብ ነው እዛ የምንኖረው፣ እንደ ፋሚሊ። አሁን እናት አባት ጋር ስንኖር ወንድማማች ሆነ እንዴት ነው ቤት ውስጥ የምትሆነው? እንደዛ ነው የምንሆነው። እንደ አባት የምናያቸው ሰዎች አሉ፣ የምናከብራቸው። እንደ ወንድም ደግሞ የምንቀላልዳቸው አሉ። እንደ ታናሽ ደግሞ የምንመክራቸው የምንገዛቸው ልጆች አሉና ውስጥ እንደ ቤተሰብ ነበር የምንኖረው። አሁን ካልበላው ራሱ ሳልበላ ልተኛ ካልኩኝ እንዲህ ሳበላ ምናምን ብሎ እኔ ጋር ባይኖር ምግብ ይዞ መጥቶ ምንም ያለውን ዳቦ ምንም በልተን እንተኛለን፣ ያለውን ተካፍለን ማለት ነው። ብታመም ቀድሞ ደርሰው ወደ ሕክምና የሚወስዱኝ እነሱ ናቸውና ላይክ ቤተሰባዊነት ነበር ማረሚያ ቤት ውስጥ። በጣም እስር ላይ ያለ ታመ ነበረ? አዎ አውቃለሁ። ታመ ምን አጋጠመ? ብዙ ጊዜ ታመ ያለው አንዴ ስኳሬ ዝቅ ብሎ ነበር በጣም ጨጓራ ምናምን። አሁን ከወጣ በኋላ ተስተካክሏል። አሁን በነፃነት በሙሉ ጤንነት ጆን ዳንኤል ወደ ቀድሞ ስራው ተመልሷል። አድናቂዎች ዋው! እስኪ ይህንን ፎቶ እስኪ የፎቶ ጥያቄዎች ከእህት ጋር ነው? አዎ እህቴ ነች። ፊልም ትሰራለች? ፊልም ትሰራለች። ወይኔ ባቅ ኖሮ መጠራትን በላት። እዚህ ሀገር ነው ያለችው? አዎ እዚህ ነው ያለችው። ከምር ነው? አዎ። ዋው! እስኪ ዳናይት ሞቅ አድርጉላት፣ ወደዚህ ትምጣ። ዳናይት ወደ መድረኩ እስኪ። ቤተሳይዳ አሜሪካን ሜዲካል ፕላዛ። በቤተሳይዳ አሜሪካን ሜዲካል ፕላዛ ለእርሶ ጤንነት 24 ሰዓት የሚጨነቁ ባለሙያዎች ከዘመነ የሕክምና መሳሪያ ጋር ይጠብቅዎታል። ያለ ቀዶ ሕክምና በደም ስሮች በመግባት ብቻ የልብና ማንኛውንም የደም ስር ችግሮች ማወቅና ማከም የሚያስችል በኤአይ የሚታገዝ ሮቦት
ሮቦቲክ ማሽኖች የተገጠመለት ነው። የምንጠቀማቸው ቴክኖሎጂዎች በኤአይ ይታገዛሉ ስንል የምንሰጠው ሕክምና በጥራት በፍጥነትና በአስተማማኝ ሁኔታ እንድናክሞ ይረዳናል፣ ያግዘናል እያልነው ነው። ኤአይ ነው የሚያክመው። ቤተሳይዳ አሜሪካን ሜዲካል ፕላዛ ከዴማ ሆፕ ሪል ስቴት ሁሌም አዲስ ነገር አለ። በቦሌ አደይ አበባ ሳይታችንና በ7 ወራት ውስጥ ብቻ 90%ቱን በላቀ ቅልጥፍና በገነባ ነው በቦሌ መድኃኔዓለም ሳይታችን ሱቅና ቤት ለገዛችሁ ውድ ደንበኞቻችን የተናጠል ካርታ ስለተጠናቀቀ እንኳን ደስ ያላችሁ። በተጨማሪም ዴማ ሆፕ ሪል ስቴት ቦሌ አትላስ አካባቢ በፉል ፊኒሽድ የሚገነቡ ቅንጡ ቤቶችን ብቻ በያዘው ቦሌ ሴንትራል አፓርትመንት ከባለ 1 እስከ ባለ 3 መኝታ ቤት ሽያጭ ጀምረናል። ዴማ ሆፕ ሪል ስቴት እኔ ጆን ዳንኤል እህት እንደሆንሽ እኮ አላውቅም እንጂ ብዙ ፊልሞችን ሰርተሻል። ሰው ያውቃል? አብዛኛው ሰው ያውቃል። አሁን ነው ሳያችሁ ለካ ትመሳሰላላችሁ። ለዳናይት እንኳን ደህና መጣሽ። ለእኔ ቲክቶክን መጀመር እሷ ቲክቶክ ውስጥ ባታሳየኝና ባልጀምር ኖሮ ይሄ ጆን ዳንኤል አሁን አይኖርም ነበር እያለ እያወራን ሲያመሰግንሽ ከቻልሽ። አመስግኖሽ ያውቃል እንደዚህ ቢያገል? አመስጋኝ ነው። እኔ አሁን ብቻ ያመሰገነኝ መሰለኝ። አመሰግን። እሱን ታዲያ ታዋቂ ቲክቶከር አድርገሽ አንቺ ወደ ፊልሙ ሄድሽው ለምንድን ነው? በዚህኛው ደግሞ ያው ከልጅነት ጀምሮ ተዋናይ መሆን ነበር የምፈልገውና እሱን ምኞቴን ለማሳካት ነው ወደዛ ሄድኩት ነበር። ምክንያቱም ፊልሞችን ሳይ በጣም በርካታ ፊልሞች ላይ ሰርተሻል ከታዋቂ አርቲስቶች ጋር። በአቋራጭ እዚህ ላይ ያለሽ ሰርቶ ቀለበት፣ ሳላይ፣ የህሊና ዳ ዳናይት ባካችሁ እንኳን ጆን ዳንኤልን ፊልም ውስጥ የመክተት ሀሳብ የለም? ቲክቶክ ሳይጀምር በፊት አንድ አሰርቼው ነበር። ሰራህ እንዴ? ተው እንጂ አለፍክ ፌስታል ይዘህ ተናገርክ? ሁኔታ አለው እና እንዴት ነው በዛው አልቀጠለም ነው? የቲክቶክ ያዋጣላችሁ? ቲክቶክ ይሻለኛል ወደ ቲክቶክ። ምክንያቱም አሁን ብዙ ጊዜ ወንድምና እህት ሲባል አሁን ቀደም የሱን ሲነግረኝ ነበረ በጣም በጥባጭ ነበር ቋለ። አንቺስ የሱ መበጠበጥ ሸፍኖሽ ነው ወይንስ በሱ ተቃራኒ ነበርሽ? እኔ ደግሞ ተቃራኒ ነኝ። እሱ በቃ ጸጥ ነው፣ ጸባይኛ ነኝ። ዝም የእናት ወር ዥንጉርጉር ነው ይላል እንባል ነበር። የሷንም የኔንም አንድ ላይ በጠብጥላት ነበር እያለ ነው ጆን ዳንኤል። በጣም በጠብጠው በስር ጊዜ በጣም አስቸጋሪ ጊዜ እንዳሳለፍሽ ይሰማኛል። እንዴት ነበር ያ ጊዜ? በጣም ከባድ ነበረ ለኔ። በተለይ ልክ ፋሚሊዎች ሲሄዱ ያው እሱ ነበር የነበረኝና ሲያባብለኝ ሲያጽናና አይዞሽ ያቀፈኝ ነበርና ወዲያው ኔክስት ዴይ ደግሞ ይሄ ሀፕን ሲያደርግ ለኔ በጣም ከባድ ጊዜ ነበር። ያው ቅድም ሲናገር ነበረ ለምሳሌ ቤተሰብ አሜሪካን ያሉት እኔ እንኳን በቃ አሁን ተቀይሬ ያለው በብዙ ይሄንን ህዝብ መካስ ፈልጋለሁ እያለ ነው ወደ አሜሪካ። ያው ብዙ ፕሮሰስ ቢያልቅልኝም ለኑሮ ግን ኢትዮጵያ ምርጫ አለው ብሏል። አንቺም በዛ አይነት ስሜት ላይ ያለሽ ይመስለኛል። እና አንቺስ ምርጫ? የኔ ምርጫ እዚሁ ነው፣ ግን አላቅም አልሰንኩም። ሄጄ ትራምፕን አይቼ እዚህም ላይ እናት ወር ዥንጉርጉር። አይ የፈለገ እኮ ሰው ቢወጣ በወረቀት የሰው በደም አንቺ ናቸው ነው። ኢትዮጵያዊ ከኢትዮጵያ ሊወጣ ይችላል፣ ኢትዮጵያ ግን ከውስጡ አትወጣም። እውነት ነው። ስለዚህ እንደው ከሄድኩም ራሴን በሙያ በትምህርት በምን ከፍ ለማድረግ ይመስለኛል። ምላሽሽ ይቅናሽ በለዋታ በእናትህ ዳናይ። ምናልባት ምንድን ነው አብራችሁ እስከ መቼ ነበር አብራችሁ የምትኖሩት? እኔ ቶሎ ነው የወጣሁት ከቤት በ18 ዓመት ወጥቻለሁ። ራስን ችሎ ወጣ? ዳናይትስ ትንሽ ቆየት ሲሄዱ ነው የወጣሁት። እነሱ አሜሪካን ሲሄዱ አንቺ ወጣሽ?
በቲክቶክ ምክንያት ነው ከቤት የወጣው? አይ ከዛ በፊት ነው። ከዛ በፊት በምን ክላስ ስጀምር ኮሌጅ ስገባ ወጥ ብዙ ጊዜ ያው ቲክቶክ ላይ ሰዓት ያሳልፋል ምናምን የቤት ውስጥ ነገር ያ ህይወት የላችሁም ማለት ነው? በግል ነው የቲክቶክ ህይወት ላይ? ያው የሆነ ታይም ላይ ገብቼ ከቲክቶኩ እንደጀመርኩኝ ገብቼ ቤት ነበርኩ። የዛን ያላልኩም ላይፍ ሲጀምር ቤት ነበርኩ። ማዘርጋ አላልኩም ሆኜ ላይፍ ስገባ እጮሃለሁ በጣም ፋዘር በጊዜ ነው የሚተኛው 4 ሰዓት ይተኛል። ነገ ጠዋት ስራ አለኝ ይቅር ያንተ ቲክቶክ አረንተኛበት ነው። አሁን አንተ አስበዋል እሳቸው ተኝተው በድምጽ እየበጠበጥክ ድንገት ሲመጡ ዱቄት ተለቅለቀ ቢያዩ አጋጥማ ካለ? አይ የኔ ክፍል ለብቻ ነበረ አይመጡም። አሁን እኮ የሆነ ክብ ላይ ታለ እሱ ጋር ሆነ ከሰዎች ጋር ነው የምታወራውና ከጀርባ ለሚያይ ሰው ትንሽ እንደዛ አይነት ስሜት ይፈጥራል። የዛኔ አይታወቅም ላይቭ ምናምን ነበርና በቃ ግራ ነው የሚገባቸው። አሬ ልጅ ጸበል እንውሰደው። አሁን ስሰማ መጀመሪያ ወደ ህጻጽ ሄድክ። እንዴት ነበር እዛ የነበረ ቆይታ? በጣም ላይክ ያሳዝናሉ ሰዎቹ። ያው ምን ችለውን ሄደን አድርገን መተናል። ከዛ ደግሞ አሁን ስሰማ ከዚህ ቃለ መጠይቅ በኋላ ራሱ ወደ ደብረ ብርሃን ትሄዳለህ። ችግር ባለበት ሁሉ ጆን ዳንኤል የበኩሉን ለማድረግ ይጥራል። ይሄ ለራሱ ቃል የገባው ነገር ነው። ቃል ገብቻለሁ። ከዚህ በኋላ ማህበረሰቤ በሚፈልገኝ ሰዓት ሁሉ ደርስለታል። ደስ ይላል። ማረሚያ ሆኜ በጣም ሲደርሱልኝ ነበር። ከክፍለ ሀገር እየመጣ ሰው ይጠይቀኝ ነበር ከሩቅ ሀገር እና እግዚአብሔርን በጣም ይገርመኛል። በቃ መጥተው እንደዛ ጠይቀውኝ አግኝተውኝ ሲሄዱ ላይክ በጣም ይገርመኝ ነበር። እና አሁን ደግሞ እኔ በተራዬ ወጥቼ እላቸዋለሁ፣ ደግሞ እኔ ደግሞ ክሳቸዋለሁ በተራዬ። እሱ ጆን ዳንኤል አሁን እንደማየው የበጎ አድራጎት ስራዎች ላይ ያለ ቲክቶኩም ላይ ያለ። ዳንኤልስ? እኔማ አሁን ወደዛው ነው። ያ ብዙ ጊዜ እንትን ነው እኔ ፊልም ላይ ስለነበርኩ ፎከስ ማድረገው የሆነ ወይ ሊሄድ ሲል ምናምን ከዚህ በፊት ያረዳቸው ቦታዎች ላይ ወይ ቀረጻ ላይ ምናምንና አልተገጣጠምንም ነበር። ግን ከዚህ በኋላ እኔም በዚህ ስራ እመጣለሁ። ከጎኔ ነች። ስለዚህ ከጀርባ ነው። ጆን ዳንኤል ብቻ ሳይሆን እህቱን በበጎ አድራጎት ስራ ላይ ለመሳተፍ ለመስራት በቃ ተዘጋጅተዋል ሊባል ይችላል። አይ በጣም ደስ ይላል። ከልጅነታችሁ ጀምራችሁ አብራችሁ ስላደጋችሁ የአንድ አይነት አንዱን የማገዝ ነገር አለው ማለት ነው። ቅድም እንደነገረኝ ቲክቶክ ያስጀመርሽው አንቺ ነሽ። ደግነትን የተማረው ከእናቱ ነው። ለእናቱ ደግሞ ደግነትን ስላስተማሩና ስለሱ ብዙ ስለተሰቃዩ ዳይመንድ ሰጣቸው። ለዳናይት ምን ሰጣት? ዳጣና ወርቅ። አይ ስጦታ ነው። ሁሉም አየ በወርቅ በቻልከው ሁሉ ቤተሰብን ለማገዝ ትሞክራለህ። እስኪ ወንድምና እህት ያጣላል ያጣላም ትንሽ ጌም ላጫውታችሁ። ያስጣት እስኪ እስኪ የጆሮ ጌጥሽን ወስዶ ለፍቅረኛው ቢሰጥብሽ ያጣላል ያጣላል? የእናቱ ጅንጉርጉር ለምን ያጣላው? ያርግልኝ ምን ችግር ያለ? ያጣላል ያጣላል ነው። እኔ ቀናለሁ። የኔ ነገር ያጣላል እያለች ነው። አያጣላም። ለምን ትደውልላታለህ? እህቴን ለምን በፍቅር ፈለግካት ብሎ ያፈቀረሽን ሰው ቢያንገላታው ጉዳዩ ያጣላል አያጣላም? አጋጥሞ ያውቃል? አያጣላም። ያጣላም? አዎ እኔ በቃ መንገድ ላይ ሰው እስከለፍ ከፋት ራሱ ጣላ ነበር። ዝም ብዬ ነበር የምደባደበው። አብረን በቃ እንድንወጣ አይፈልጉም እነ ማዘርም እነ ፋዘርም። እህቴን ለምን እንደምትናገረው ካያት ራሱ ሰው ቢያስከፋኝ ራሱ እሱ እንዳይጣላ ጸጥ ባልሰማ ነው። ግን እንደዚህ አይነት ወንድም ያለው እህት ብዙ ጊዜ የፍቅር ጓደኛ ለመያዝ ይዘገያል ይባላል። ምናልባት እንደዛ እንኳን አይደለም፣ ክሎዝ ነንና በጣም እናወራለን እንደውም። አዎ ስለዚህ የፍቅር ጓደኛ ያሽቀን አለ ተደብቃ ነው እንትይዘው ከቆየ በኋላ ታመጣል። ቼክ አድርጋ ይሄ ሰው ለህይወቴ ይሆናል ስትል አንተም እንዲህ ትላለህ። ደስ ይብሉ። አየህ እንደተጀመረ ምንም ነገር ማምጣት የለብህም።
ይሄ ነገር ይጣጣራ ወንፊት ያስፈልጋል። እሺ ዋሽልኝ ያለውን ወይም ደግሞ ደብቂልኝ ያለውን ጉዳይ ለወላጅ ቢናገር ወይ ብትናገር ጉዳይ ያጣላል አያጣላም? አቃጣሪ ነሽ ወይ? አቃጣሪ ብዙ ነገር ታውቃለህ? ኧረ ምንም በቃ ግን አስተካከለች። አይ ነው ምን እስኪ ሹክ ብላ ታውቃለች ለቤተሰብ? ኧረ በቃ የማይነገርም የሚነገርም ለወስዳ ለማዘር ለፋዘር ስገባ እንዲህ ብሎ ይጠብቁኝ። ትላንትና ባጥር ዘለህ ሄደሃል አይደል? ባጥር ዘለህ ታውቃለህ? ብዙ ጊዜ ባጥር ዘለህ የት ነው የምትሄደው? እወጣለሁ። አሁን ድሮ ላይክ ስለ ያደግኩት እኔ ፋዘር ሃርድ ነው በጣም በቃ ግቢ ውስጥ ራሱ 12 ሰዓት ከሆነ ደብተርን ይዘህ ቁጭ ነው። ብታነበውም ባታነበውም ይዘህ ትቀመጣለህ። እሳቸው ያሉ ሌሊት 10 ሰዓት እነሳና ዘልዬ ወጥቼ ሄጄ ኳስ ተጫውቼ እመጣለሁ እስከ ጠዋት ድረስ። ስለዚህ ኳስ ልጫወት ብትል ጥናትህን ስለሚሉ ማለት ነው። ስለዚህ መውጣት አይቻልም እንጂ አጥር ዘለሽ ታውቂያለሽ? እኔ አላውቅም። በበር ነው የምትወጪው? እኔ በበር አስፈቀዳ አምሽቶ መጥቶ ራስ ስሪ ቢልሽ ጉዳይ ያጣላል አያጣላም? ብዙ ጊዜ ትሪ ከተሰቀለ በኋላ የገባበት አጋጣሚ አለ የለም? ስለዚህ አታስቸግርም። በልተህ ነው የምትወጣው። እሱ ጓደኛሽን ቢወድ የፍቅር ጓደኝነት ፍላጎት ቢኖረው ጉዳዩ ያጣላል አያጣላም? ያጣላል። ለምን? መሀል ላይ ስትሆን ይከብዳል። ለየትኛው ትሆናለህ? ወንድም ነው። ከአንዳቸው ጋር እንዳያጣላ ከባድ ነው። ስለዚህ ጓደኛዬን በተቃራኒ እሱስ ከጓደኛ ጋር እንደው የፍቅር ግንኙነት ያጣላል። ብዙ ጊዜ የሚባል ነገር አለ። ወንድም አሁን ለምሳሌ እህቶች ብዙ ጊዜ ወንድማቸው ጓደኛቸውን የፍቅር ጓደኛ አድርጎ ቢይዝ ደስ ይላቸዋል ይባላል። ወንድም ግን እህቱን ጓደኛው እፈልጋለሁ ካለ አፍንጫውን ነው የሚሰጠው። ጆን ዳንኤል እንደዛ ነው። ቲፒካል የኛው ከጓደኛ ጋር ብትፈልግ ሌላ ቦታ ሄደን የራሴነት አፋልጋለሁ። ይሄ ደስ ይላል። አንቺ ኢቢኤስን ማየት ፈልገሽ እሱ ደግሞ ኳስን ቢል ጉዳዩ በሪሞት ኮንትሮል ጉዳይ ያጣላል አያጣላም? በደንብ ይጋጫሉ። በጣም በሪሞት ነው እንደባደቡት። ምንድን ነው እሷ የምትለው? እሷ ድራማ ነው ልጄ። አንተ ደግሞ ኳስ እና ይሄ ጠብ በምን ይፈታል? ሁለቱንም ዝም በሉልና ፋዘር ዜና የምን ኳስ ነው የምን ድራማ? እስቲ 2 ሰዓት ሆኗል ዜና። ይሄ ትውልድ ግን ደስ ይላል እኮ አይደል? ዋው። ቀጣይ ሽንት ቤት ገብቶ ረጅም ሰዓት ስልክ ቢያወራ አንቺ መጠቀም ኖሮብሽ ጉዳዩ ያጣላል አያጣላም? ይሄ ብዙ ወንድምና አጠብ ነው። ተቃራኒው ነው። እኔ አምኛለሁ። ማን ነው? እሷ ነች። ሽንት ቤት ትዘጋለች። ኧረ እኔ አልዘጋም። ትዘጋለች፣ ስልክ ትጎረጉራለች። የወንድምና የጠብ ብዙ ጊዜ እሱ ነው አይደል? ምንድነው ሲባል ውስጥ ገብቶ አንደኛው እንትን ይላል። ኧረ እባክህ ልጅ ናበት። ይሄም ያጣላል በጣም። አይ ያጣላል። ችግር ጠብቃለሁ እንደምንም ብለህ። ዋው። ምን የምታውቂው ነገር አለ? ምን ነገር አለ? ወሬው አስቀኝ። ዳናይት በእናታችሁ አበርታት። እሺ እንደዚህ የሚያስቅሽ ከሆነ በቃ መልሽ። ብዙ የትና የወንድም ጥያቄ ነበር፣ ግን በቃ እየሳቅሽ ምንም ልጠይቅ አልቻለም። ወደ ጥያቄ የሚሄድ ይሻለኛል። ለመላው ክርስቲያኖች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሰን። ለገና ስጦታ አሊያም ለበዓል አስቤዛ ወደ ሀገር ቤት ገንዘብ ለመላክ ካሰቡ በደንበኞቹ የተመሰከረለት ኢትዮ ዳሽ ፈጣን የሐዋላ አገልግሎትን ይጠቀሙ። የኢትዮ ዳሽ የስልክ መተግበሪያን ከአፕ ስቶር እና ከፕሌይ ስቶር ስልክዎ ላይ በመጫን የእርስዎንና የቤተሰቦን ደስታ ያድምቁ። በዓሉን የሰላም ያደርግልን።
ከኢትዮ ዳሽ። ከ20 ዓመታት በላይ በመሃል ዋሽንግተን ዲሲ በልዩ ቤተሰባዊ ፍቅርና ትጋት ሁሌም የማይቀያየር እውነተኛ ኢትዮጵያዊ ጣዕም ከኛ ቤተሰብ በልዩ ሙያ ተከሽኖ ለናንተ ኑ ወደ ቤቶ ሀበሻ ገበያና ሬስቶራንት። ስለ ራስሽ እስኪ ንገሪኝ። ምክንያቱም አሁን ፊልሙ ላይ የሙሉ ሰዓት ፊልም ተዋናይ ነሽ። እንደው ከገሌ ጋር እኮ እኔ ብሰራ ደስ ይለኛል ግን አልተሳካልኝ የምትይው ኢትዮጵያዊ ወንድ ተዋናይ አለ? እኔ በጣም የምወደው ማደንቀው ግሩሜ ኤርሚያስ ነው። ከሱ ጋር ብሰራ ደስ እባክህ ግሩሜ እባክህ። የሚገርም አዲስ ፊልም ሰርቷል። ስለዚህ ከግሩሜ ኤርሚያስ ጋር መተወንን ድሪም ታደርጊያለሽ? በቅርቡ አስቤያለሁ። ይሳካል። አሁን በኋላማ ታዋቂ ሆንሽ እኮ። ቲክቶክ ላይ ላይቭ አስገባት እንጂ። አስገባታለሁ። ሰነፍ ነች እሷ። ሰው እንዲህ ብሎ ነው የሚያይሽ። ያስፈራል። ግን እኮ አንበሳ ያወርዳል። አንበሳ ሲወርድ ደስ ይላል፣ ግን ያስፈራል። ቲክቶከሮች ቲክቶክ ላይ ያላችሁ አይናችሁ ያስፈራል፣ ግን አንበሳችሁ ደስ ይላል። ስለዚህ እንደዚህ ብላችሁ ስጡ። ሳታዩ ከባድ ነው እኮ አይን ይበዛል። እንትን ስላሉት ኢንተረስታቸው ሲሆን ይቀላቸዋል እንጂ አንድ ሰው ዝም ብሎ ልጀምር ቢል ከባድ ነው ትንሽ ከበድ። ያኔ ፕሌን ላይ ገብቶ ያ ነገር ሲፈጠር መቼም ብዙ ሰው ሼር አደረገው ቪዲዮን እና ያኔ ስታይ ከዛ በኋላ ደግሞ ከቦታው ነው ተይዞ ሄደውና የት ሆነሽ ነበረ? እንዴት አየሽው? ማን ልኮልሽ ይሄን ቪዲዮ? ወይስ ከ27 ሺዎቹ ጋር አብረሽ ላይቭ ነበርሽ? ላይቭ ነበር፣ እዛም ነበርኩኝ። ነበርሽ እንዴ ፕሌን ውስጥ? እና አረፍ አላልሽው? ያው አንቺም ስሜት አይሆንሽ? አይ ብላለች፣ ረፍ ብላለች። እኔ እዛ ሰራ ስለነበረ አየር መንገድ ያው ቢሆነ ግን ነገሩ መጀመሪያም እንደዛ ስላልተጀመረ መሀል ላይ ነው የተቀየረ። ብዙ ጊዜ እንደውም ላይቭ ላይ የነበሩ ሰዎች አንዳንዱ ሲወቃቀሱ አይቻለሁ እና እንደው እንዳትወርድ የሚል ብዙ ሰው ነበረ። ኦልሞስት ኦል የመጀመሪያዋ ሴትዮ እንደውም አሁን እዚህ ጋር ቪዲዮ ካልሰራ እኔ አይኔ ነኝ አንተ ላይ ቪዲዮ መሰራብህ ምናምን አለች። እዛ ፕሌን ውስጥ ያሉት እሺ ቪዲዮ ሰራብሃለሁ ምናምን አለችኝ። ላይቭ ገባው። ያው ስሜታዊ ሆንኩኝ። እኔ ወጣትነት ነው ልጅነት ነው። ግን አሁን እንዳትወርድ የሚለውም ነገር የልብ ሰጥቶ በቃ ይሰጣል። ይሄ ነገር ልክ መሆን አለበት አልክ። በቃ ሰው ሆሆ ሲል ገባ። እውነት ነው የመሰለኝና በቃ ሰው በል ምናምን እንዳትወርድ አሳየኝ ይላል የሆነ ሰውዬ። በቃ ገዛ እንደዛ ምናምን እያልኩኝ ከዛ በኋላ ሁሉም ሰው ጆን እያለ ነበር ኮመንት ላይ። ከዛ በንጋታው ታስሬ በቃ አሁን ሰው ላ ጆን እያለ ነው እወጣለሁ ምናምን ብዬ ሰው ፈረስ ላይ ምናምን ወጥቶ አልወርድም ያሾፍብሃል። እያሾፈ ነው። አንተን እሳት ላይ ጥደው እነሱ ወደ ቧልታቸው ሄዱ። 27000 ሰው እንዳትወርድ አለ፣ ግን መጥቶ የጠየቀ 27 ሰው ነው። ይሄ ብዙ አስተምረዋል። አረ በጣም ስለዚህ አንዳንዴ የብዙ ሰዎችም ልክ ያልሆነ አስተያየት ሁሉም ሰው ልክ ነው የሆነ ነገር ስለተባለ ልክ ላይሆን ይችላል ማለት አይደለም። የብዙ ሰው ጩኸት ልክ የነበረችው እህት ነች። ኢትዮጵያ አየር መንገድ ሰርታ ስለነበር መስማት የነበረብሽ እሷን ነበረ። ልክ ለሆነችው ለዳናይት በእናታችሁ አሸንዳን አልሄዳችሁም አይደል? ያኔ ወደ አሸንዳ እየሄድን በቃ መሀል ላይ ነው የተቋረጠው። ከዛ በኋላ አሁን ሄድሽ ወደዛ? ከዛ በኋላ ፕሌን ላይ ማለጣው ዳንኤል ቀደመሻ ቀደመኝ ሲል ነበር ቅድም እኮ። ላይቭ እርዳታ የማሰባሰቡ ስራ ይቀጥላል። አሁን ላይቭ እርዳታ አላሰባስብም እኔ። ላይክ የሰው ሲሆን አሁን ኦልሬዲ የተከፈተ አካውንት ካለ ወይ የድርጅት ወይ ደግሞ የክልሉ አካውንት ካለ ወደዛ እንዲገባ አደርጋለሁ እንጂ ሲሄድ እያንዳንዱ ቦታ ሲሄድ በራሴ ነው ነገሮችን አስተካክዬ ቃጭኛ የሚሄደው። ስለዚህ አልሚ ምግቦችን ይዘህ ነው የምትሄደው? ዋው ይሄ በራሱ በጣም ደስ ይላል። ምክንያቱም ከሚገባው ገንዘብ ጋር እኮ አብሮ ሰይጣን ሊገባ ይችላል። ያው መጥፎ ነው። አንዳንዱ ደግሞ እዛም ጋር ካስገባ በኋላ የእርዳታ ነገር በጣም አስቸጋሪ ነው። ከባድ ነው። አንተ ከመሀል ካልወጣ በስተቀር አይሆንም። ለምሳሌ ምንም ነገር እንኳን ባትነካና እችን ኮትና ሱሪ አድርገህ ብትመጣ ራሱ በእኛ ገንዘብ እኮ የገንዘብ ስለዚህ ይሄ በጣም እውነት
6 ሚሊዮን ኮይን ያሰባሰብክበት አጋጣሚ ምን ነበረ? የነ ሄራንና የነ ሶሊ አዎ ለህክምናቸው አይ ቲንክ ሄራንና ሶሊያናም እንግዲህ ከመታሰሩ በፊት ጆን ዳንኤል ላረገላቸው ካሁን በፊት አመስግነዋል። ይኸው አመስግንልን ስላሉኝ ከዛ በኋላ ሰማ የሆነውን ነገር ውጭ ሄዱ፣ ህክምና ተሞከረ፣ ሳይሳካ ቀረ። አዎ በኋላ መጡ እዚህ አሁን ኢትዮጵያንና ኤርትራውያን ተባብረው እናታቸውን ለማገዝ የሚገርም ቤትና መኪና እንዲሁም ኬክ ቤት ከፈቱላቸው። እንደውም አንደኛው ኬክ ጆን ዳንኤል ነው ስሙ። እንትን አለው ክሬም ነው። መርቅላቸው። እሺ እሄዳለሁ። የት ሄድክ? ቦታው ከወጣው ከተፈታው ተፈታው የትም አልሄድኩኝም። አሁን ሽረ ደርሼ የመጣው ደብረ ብርሃን ሄዳለሁ። ከዛ በኋላ ዞራለሁ፣ ደግሞ ሁሉም ጋር ሄዳለሁ፣ አዳርሳለሁ። መጀመሪያ ቁም ነገሮችን ልስራ ብለህ ቁም ነገሮችን ልስከናል አስቀድማ። ላይቭ መቼ ነው የምትገባው? ለበፊቱ እገባለሁ ማታ ማታ። አሁን ጀምረሃል? ጀምሬያለሁ። ሰሞኑን ያልገባሁት እዛ ስለሄድኩኝ ነው፣ ግን ከዚህ በኋላ እገባለሁ። ምናልባት ያው እንግዲህ እህትህም ፊልም ስለምትሞክር በቀጣይ ፊልም አብረን የምናያችሁ ይመስላችኋል? እንዴት ነው ዳናይት? አዎ ሀሳቡ ነበር። አሁን ሀሳቡ መስራት ሀሳብ አላችሁ? እኔ ትተዋል። ጥሩ አረጋ አለ። ምን ነው ፊልም ላይ ትጨርሳል? አይ መክሊት ያሉና ነገር ላይ ጊዜን መፍጀት ያስፈልጋል። ስለዚህ በፍጹም በፊልም አታገኙኝም ካሁን በኋላ። አንዴም ብቅ ጥልቅ ላልኩት ይጸጽተኛል። ያው መልስ በቃኝ። ስለ ዳናይት እንደው ትንሽ ነገር ላውራችና አሁን አዲስ የሚወጣ ፊልም አለሽ? አዲስ የሚወጣ ፊልም የለም፣ ግን አሁን በቅርብ የምንጀምረው አዲስ ስራ አለ። አዲስ በሲኒማ እኔ እስካሁን እኔ የመጣሁበት ታይሚንግ ፊልሙ የተቀዛቀዘበት ነበርና ኮቪድ ሰዓት የሲኒማው ስላልነበረ በዩቲዩብ ስራዎች ነው የመጣሁት እና አሁን ወደ ሲኒማው ለመጀመሪያ ጊዜ ራሴ ፕሮዲዩስ አድርጌ ለመምጣት እቅዳለሁ። ስለዚህ ፕሮዲዩስ ታደርጊያለሽ አዲስ ፊልም ጠብቃ። ስክሪፕቱ አልቋል? አልቋል። ማን ነው? ገና አልተወሰነም። ካስታልተወሰነ ግሩሜ እየሰማ ነው። ግሩምን የጋበዘች መቼም ለፍተላ የተመቻቸ ነው ቲክቶክ። በጣም ያሳቀ ኮሜንት ምንድን ነው? ብዙ ነው። እስኪ ለምሳሌ ሜሞች ናቸው ያሉት፣ ላይክ ያሳቁኝ በጣም ሜሞች ናቸው። ለምሳሌ አይሆንም እዚህ ጋር አይሆንም። ተውኝ። የሚያስቅ ነገር ያየሁት ምንድን ነው? ትንሽ ከሳልክ መሰለኝ። አዎ በጣም ከበፊቱ ጆን ዳንኤል። አዎ በጣም። አዎ ይሄማ ኤአይ ነው እሱ አይደለም። ኤአይ አይደለም፣ ይኸው እያወራ ነው። ከባድ ጊዜ ነበር ያሳለፍኩት ማረሚያ ውስጥ። አይመችም፣ እዛ በጣም ከባድ ነበረ፣ ስጉላላ ነበረ። ለዛ ነው አሁን እመለሳለሁ። እንዴ ፓኩም ይመለሳል። እንደውም እንደወጣህ አንድ ጃኬት አድርገህ ነበርና አንዱ አስተያየት ሰጪ ጆን ዳንኤል ይሄ ጃኬት እኮ ፋሽኑ አልፎበታል። አብዴት እናደርጋለን ከዚህ በኋላ። አሁን በደንብ እኮ አድርገናል፣ ተመልሰናል፣ ቦታው ላይ ገብተናል። እስኪ ስለ አዲሱ ፕሮጀክት አውራል። ኦኬ አሁን ሳልታሰር ነበር ይሄን ፕሮጀክት ያሰብኩትኝ። እንዴት ሀሳቡ እንደመጣልን ነገር። እሺ ቦረና በሄድኩበት ጊዜ ውሃ በቦቲ ነበር የወሰድንላቸውና ጉድጓዱ በጣም ቆሻሻ ነበረ እና ንጹህ ውሃ አያገኙም። አብዛኛው እዛ አካባቢ ሰዎች ንጹህ ውሃ አያገኙም ነበር እና በየክልሉ ሁለት ውሃ ጉድጓድ ለማስቆፈር አስቤያለሁ እና አዛ ታይም በነበረው ጊዜ በሰራነው ሪሰርች እንደዛ ካደረግን ከ50 ሺህ ሰው በላይ በቀን ንጹህ ውሃ ያገኛል ማለት ነው በየቀን። ዋው! እና ይሄን ፕሮጀክት አሁን አስተባበሬ ሰዎችን እርዳታ ድርጅቶችን አስተባበሬ ይሄን ዓላማ ለማሳካት ፈልጋለሁ። አሻራዬን ለማሳረፍ ፈልጋለሁ። በጣም ይሄ ደስ ይላል። ይሄ ከመታሰር በፊት ነው። አዎ ቦረና አካባቢ ነው። ቦረና ነው። አዎ የቦረና ልጅ ነኝ ብለሃል። እዛው ያው ሹመትም አግኝቻለሁ ብለሃል። ዋው! ወተት ነው የምትጠጣው? ውሃ ነው። ይሄ ውሃ ነው። በዚህ ነው የሚጠጡት እየቀዱ። ስለዚህ አሁን ቃል ገብተሃል ውሃ እጥረት ባለባቸው የተለያዩ የኢትዮጵያ ክፍሎች ጆን ዳንኤል የተጠሙ ወገኖቻችንን ጉሮሮ ለማራስ እነሆ ተዘጋጅቻለሁ። ይቅና በሉት በእናታችሁ። በጣም ይሄን አሁን ጀምረዋል?
አዎ አሁን ኦልሬዲ እየጀመርን ነው እየሰራንበት ነው ከማናጀር ጋር ሆነን። ስለዚህ አሁን የላይቭ ስርጭቶች ላይ ገንዘብ የማሰባሰብ ነገር ይኖራል፣ ጌም ይኖራል። ለዚህ ነው አይኖርም። እርዳታ ድርጅቶችን ማስተባበር ማሰባሰብ አይኖርም። አስተባብሮ እንዲቆፈር ማድረግ። ስለዚህ ሰውን ገንዘብ አምጡ አይደለም ማስተባበር ብቻና እንዲቆፈር ማድረግ ነው። ዋው! አረ በጣም ደስ ይላል። ትልቅ ልብ ኖሮት ነው የወጣው ጆን ዳንኤል። እኔ እውነቱን ለመናገር በርቀት ማቀ ጆን ዳንኤልና አሁን በቅርበት ያወኩ ጆን ዳንኤል ትለያያላችሁ። በተለይ ከተፈታህ በኋላ ተቀይረሃል ብዬ አስባለሁ። ምክንያቱም የቀሉን ያህል ደግሞ ቁም ነገርም ላይ በደንብ ትኩረት አድርገህ ለመስራት አስበሃል ማለት ነው። ዳንኤል ጆን ዳንኤል ተቀየረ? አዎ በጣም ተቀይሯል። መልኩ አልተቀየረም። ምን ተቀየረብህ? ባህሪው ትንሽ ረጋ አለ ተቀይሯል። ብቻ ብዙ ነገር እንትን ወደ ቁም ነገሩ ማድላት ምናምን አሁን ላይ በጣም ያየሁበት ነውና በጣም ተቀይሯል ለኛ። ያንቺን ፊልም ከመስራት ጎን ለጎን እሱንስ ሐሳቡ እንዲሳካ ያው አንቺ ነሽ ቲክቶክ ውስጥ አምጥተሽ የከተትሽውና በምን ልታግዡ አሰብሽ በቀጣይ? በሁሉም ነገር በሐሳብም በጉልበትም በገንዘብም በምችለው ሁሉ ያው ከጎኑ ነኝ ሁሌ። የት እንደ አጋርነት በጣም ደስ ይላል። እንግዲህ ብዙዎች ጥያቄ ነበረ ከስር ከተፈታህ በኋላ ጆን ዳንኤል ይምጣ እስኪ፣ ምክንያቱም ብዙ ካየነው ስለቆየ እንደመጣም ደግሞ ላይ ብቻ ስለሆነ ብዙ ጥያቄዎች አሉና ይመልስልን አሉ። እኔም እንግዲህ ያረኩት እንዴት ነበር ጆን ዳንኤል በእናታችሁ? ያው ለስንብት የምትሉት ነገር ካለ ድላመቻች ጆን። ኦኬ ያው መጀመሪያ ሁላችሁም ከጎን የነበራችሁ ከልብ አመሰግናለሁ። እንዲሁም ደግሞ ሳላቅም አውቄም ያስቀይምኳችሁ ሰዎች እየተዋወቅንም ሳንተዋወቅም በሚዲያ የሚያስከፋችሁ ሰዎች ካላችሁ ከዚህ በኋላ አዲስ ጆን ዳንኤል ነኝ፣ ከልብ ይቅርታ ጠይቃለሁ። እኔ የምለው ነገር ያው መላው የኢትዮጵያ ሕዝብ በጣም ማመስገን ፈልጋለሁ። እሱ በእስር ላይ የነበረ ሰዓት በጣም በቃ ላይክ እንደ ፋሚሊ ነው። ሁሉም ሰው ይጠይቀኝ ነበር እንትን ክፍለ ሀገር እኔ ልመጣ ነበር የት ነው ውሰጂኝና ሁላችሁንም ፍቅራችሁን በደንብ አይቻለሁና በጣም ላመሰግን ፈልጋለሁ። ሌላ ደግሞ ስኬታማ ሆኖ እዚህ ደረጃ ደርሰክ ስላየሁክ በጣም ደስ ብሎኛል ወንድሜ። ያው እንግዲህ ጆን ዳንኤል ዮሐንስ ዳንኤል ነው ለቲክቶክ እንዲመች ነው ጆን ያረከው። ጆን ዳንኤል እንግዲህ የሰይፉ በኢቢኤስ እንግዳ ሆኖ ከተፈታ በኋላ ያው እንግዲህ በይቅርታ ተመልሷል። በአዲስ ልብ፣ በአዲስ ስራ፣ በአዲስ እቅድ መጥቷልና የእናንተን እርዳታና ገዛ ሲፈልግ ሁላችሁም ያው እንድትተባበሩት ሰይፉ በኢቢኤስ ይጋብዛል። አመስግኑልኝ ሁለቱንም። እድሜ ከጤና ይስጣቸው። ወደፊት እንገናኛለን።